የዓለም ፖለቲካ ምስቅልቅል የኢራን አሜሪካ ፍጥጫና የፕሬዝዳንት ትራምፕ አወዛጋቢ ቆይታ በመካከለኛው ምስራቅና በአሜሪካ ፖለቲካ መድረክ ላይ ባለፉት ጥቂት ሰዓታት የተሰሙ መረጃዎች መላውን ዓለም በከፍተኛ ድንጋጤ ውስጥ ከተዋል። ከኒውክሌር ስምምነት እስከ ግድያ ሙከራ፣ ከሚስጥራዊ የጦር መሳሪያ ግዢ እስከ ፕሬዝዳንታዊ ስድብ ድረስ የተንዛዙት እነዚህ ክስተቶች የቀጣዩን ጊዜ የዓለም ሰላም ጥያቄ ውስጥ ጥለውታል። አንደኛ፣ የኢራን አዲስ የሰላም ጥሪና የትራምፕ የ3 ቀን ማስጠንቀቂያ ኢራን ለዓመታት የዘለቀውን ማዕቀብና ውጥረት ለማርገብ አዲስና ያልተጠበቀ የስምምነት ሰነድ ለአሜሪካ ማቅረቧ ተሰምቷል። ሆኖም ይህ የዲፕሎማሲ ጭላንጭል በፕሬዝዳንት ዶናልድ ትራምፕ ንግግር ክፉኛ ተመቷል። የእጅ መስጠቱ ጥሪ ፕሬዝዳንቱ ኢራን በ3 ቀን ውስጥ እጇን ትሰጣለች ማለታቸው አሜሪካ በኢራን ላይ የደረሰችበት የደህንነት ወይም የኢኮኖሚ መረጃ ምን ይሆን የሚል ጥያቄ አስነስቷል። ባለስልጣናት ይህ ንግግር በምን መረጃ ላይ የተመሰረተ እንደሆነ ግራ ተጋብተዋል። የነዳጅ ጉድጓዶች ስጋትን በተመለከተ የኢራን የነዳጅ ማውጫዎች በመዘጋታቸው ምክንያት ሊፈነዱ ይችላሉ የሚለው የትራምፕ ማስጠንቀቂያ በኃይል ዘርፍ ባለሙያዎች ዘንድ ውድቅ ተደርጓል። ባለሙያዎቹ እንደሚሉት ከሆነ የነዳጅ ጉድጓድ ዝግ መሆን ለፍንዳታ ሳይሆን ለምርት መቀነስ ነው የሚዳርገው። ይህም ፕሬዝዳንቱ ሆን ብለው የኢኮኖሚ ሽብር ለመፍጠር የተጠቀሙበት ስልት ሊሆን እንደሚችል ተገምቷል። ሁለተኛ፣ የመካከለኛው ምስራቅ የጦርነት ደመናና የአይረን ዶም ሚስጥር መላው የመካከለኛው ምስራቅ ቀጠና ሊቀሰቀስ ለሚችል ከፍተኛ ጦርነት ዝግጅቱን እያጠናከረ ይገኛል። በዚህ ሂደት ውስጥ እጅግ አስገራሚው ክስተት የተባበሩት አረብ ኤሚሬትስ የወሰደችው እርምጃ ነው። የኤሚሬትስና እስራኤል ሚስጥራዊ ስምምነት። ኤሚሬትስ በቀደሙ ጦርነቶች የደረሰባትን ውድመት ላለመድገም የእስራኤል ኩራት የሆነውን አይረን ዶም የአየር መከላከያ ስርዓት በምስጢር መግዛቷ ታውቋል። ስትራቴጂካዊ ለውጥ። ይህ ግዢ በአረብ ሀገራትና በእስራኤል መካከል ያለውን ግንኙነት ወደ አዲስ ወታደራዊ ትብብር ከፍ ያደረገ ሲሆን ኢራንን በቀጥታ ኢላማ ያደረገ የመከላከያ ግንብ ተደርጎ ተወስዷል። ሶስተኛ፣ የኬል አለን የግድያ ሙከራና የማኒፌስቶው ሚስጥር። በፕሬዝዳንት ትራምፕ ላይ የግድያ ሙከራ ያደረገው የ31 ዓመቱ የካሊፎርኒያ መምህር ኬል አለን ጉዳይ አዳዲስ መረጃዎች እየወጡበት ነው። ቅድመ ጥቃት ማስጠንቀቂያ። ግለሰቡ ጥቃቱን ከመፈጸሙ በፊት ለቤተሰቡ በላከው ማኒፌስቶ የተሰኘ ረዥም ኢሜል ደፋሪዎችንና ከዳተኞችን አልታገስም የሚል መልእክት አስተላልፏል። የፖሊስ ቸልተኝነትን በተመለከተ ቤተሰቡ ኢሜሉ እንደደረሳቸው ለፖሊስ ቢያሳውቁም ግለሰቡ ፕሬዝዳንቱ ዘንድ ደርሶ ጥቃቱን ለመሰንዘር መቻሉ የአሜሪካን የደህንነት መዋቅር ለከፍተኛ ትችት ዳርጓታል። አራተኛ፣ የሲቢኤስ 60 ሚኒትስ ቃለ ምልልስና የትራምፕ ቁጣ። ፕሬዝዳንት ትራምፕ ከአንጋፏ ጋዜጠኛ ኖራ ኦዶኔል ጋር ያደረጉት ቆይታ በታሪክ ታይቶ የማይታወቅ ስድብና ውጥረት የታየበት ነበር። የደፋሪ ጥያቄና ስድብ። ጋዜጠኛዋ የጥቃት አድራሹን ማኒፌስቶ ዋቢ በማድረግ ለምን ወደ እርሶ መጣ የሚል ጥያቄ በማንሳቷ ፕሬዝዳንቱ ቁጥጥራቸውን አጥተው ጋዜጠኛዋን እጅግ ጸያፍ በሆኑ ቃላት ሰድበዋታል። እኔ ደፋሪ አይደለሁም፣ እናንተ ጋዜጠኞች አሳፋሪ ናችሁ በማለት በቁጣ አጣጥለዋታል። በእብደት ውስጥ ነኝ። ምናልባትም እጅግ አስደንጋጭ የሆነው የፕሬዝዳንቱ ምላሽ ለሕዝቡ ተጨንቀው ነበር ወይ ለሚለው ጥያቄ የሰጡት ምላሽ ነው። እኔ ለማንም አልጨነቅም፣ እኔ በእብደት ውስጥ የምኖር ሰው ነኝ ማለታቸው ለሀገሪቱ መሪነት ብቁ ናቸው ወይ የሚለውን ክርክር ዳግም ቀስቅሶታል።